ሰላም ሰላም፣ እንዴት ናችሁ ቤተሰብ? አለው እኔ ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ወራን አፕ አብረን እናዘጋጃለን፣ አብረን እንቆርጣለን። ከማሳ አንስተን እስከ መጨረሻ እስከዚህ እንዴት አድርጌ እንዳዘጋጀሁትኝ አሳያችኋለሁኝ። አብራችሁን ቆዩ። መጀለስ ቪዲዮውን ስትገቡ ላይክ እያደረጋችሁልኝ ግቡ። አመሰግናለሁ። ይህ ደግሞ እኔ ሁሌም ማሳ እንደወጣሁ ነው። መቼም አይደለ ማሳ በጣም እወዳለሁ። በነገራችን ላይ እኔ በደንብ ስላችሁ የውጭ ስራ ሰራለሁ ማለት ሳይሆን ግን እኔ አንዳንዴ ወደ ማሳ መውጣት በጣም ያስደስተኛል። እና ዛሬ ደግሞ ምን እየሰራው እንደሆነ ተመልከቱ እስኪ፣ ገምቱ። ምን ይመስላችኋል? ይሄ ገምቱ እስኪ። አረብ ሀገር ያላችሁ ልጆች ማለት ነው። ኢትዮጵያ ውስጥ እንኳን አይታወቅም ይሄ የወይን ቅጠል። በእርግጥ አለ ወይን፣ ግን የወይን ቅጠል ይበላል። እኔ በእርግጥ የምታውቁት ልትኖሩ ትችላላችሁ። እኔ ግን አላቅም የወይን ቅጠል እንደሚበላ። እዚህ ሀገር መጥቼ ነው የወይን ቅጠል እንደሚበላ በምግብ ተሰርቶ እንደሚበላ ያወኩኝ ማለት ነው። እና ዛሬ ለማንኛውም የወራን አፕ እየቆረጥኩኝ ነው እላችኋለሁ ውዶቼ። አሁን ወራቱ ነው የሚቆረጥበት ወራት ነው ማለት ነው። እና ይሄን ይመስላል ወረቀቱ። ይሄን ይመስላል። ለመጠቅለል የማያስቸግረው እንደዚህ አይነቱ ወረቀት ነው እላችኋለሁ። አንዳንድ ወረቀት አለ ክፍት የሆነ ያነ በጣም ነው የሚያስቸግረው። ግን እንደዚህ የሆነው ወረቀት እንደዚህ አይነቱ ልክ እንደዚህ አይነቱ ማለት ነው። የተወሰነ ፀሐይ ያለ በርግጥ በደንብ አይታይም ከካሜራው ላይ ማለት ነው። በደንብ እናይታየውና በዚህ መልኩ እንደዚህ አይነት ወረቀት እንደዚህ አይነቱን ነው የምትቆርጡላችኋለሁ። እና ወራቱ ስለሆነ ወራን አፕ እየቆረጥኩኝ ነው። እና ደግሞ እኔ የታዘብኩትን ነገር ላውራላችሁ በዚሁ ማለት ነው። እኔ አንዳንዴ አረብ ሀገር መጥቼ ብዙ ነገር ነው ያየሁኝ። እኔ ኢትዮጵያ ሁኜ አንዳንዴ የገጠር ልጅ የሆናችሁ አረም ወራት ላይ ብዙ ነገሮች አሉ የሚወጡ ማለት ነው። ክረምት ላይ እኛ ሳንዘራቸው ግን እንዳረም በአረም መልኩ ብዙ የሚወጡ ነገሮች አሉና እና ያንን እኛ አናውቀውም፣ አንመገበውም። እንጥለዋለን እንደ ልክ እንዳረም። አሁን አረመን የማይረባው እንጥለዋለን አይደለ? እና እናንተ ደግሞ በጣም ያስፈራ ጫካ ነው ነው። እና እሱን አረሙን እንዳረም እንጥለዋለን። እዚህ ሀገር መጥቼ ደግሞ ብዙ ነገሮች አሉ እኛ ኢትዮጵያ እንዳረም የምንጥላቸው፣ እዚህ ሀገር ግን በደንብ በስነ ስርዓት ተዘርተው ተንከባክበዋቸው የሚመገቧቸው ኩድራ ማለት ነውና ደግሞ እነዛ ኩድራ የሚገርማችሁ ምግብ ብቻ ሳይሆን በጣም ብዙ ጥቅም አላቸው በጤና ጉዳይ ማለት ነውና ለምሳሌ ቀንድ አውጣ ነው የሚባለው በኢትዮጵያ ይመስለኛል። እሱ ክረምት ላይ ነው የሚወጣው። አረም ስናረም ብዙ ጊዜ አይጠፋም። እና እኔ በእናንተ በያላችሁበት አካባቢ አላውቅም፣ ግን እኛ አካባቢ ይወጣል በጣም። እና እንዲሁም ትልልቅ ነው። እዚህ ሀገር ደግሞ ስሙ ብዜ ይባላል። እና እሱ ምግብ የሚገርማችሁ እሱ ነገር ከዚህ ሀገር በጣም ውድ ምግብ ነው። በጣም ውድ ምግብ ነው። በጣም ለጤና ራሱ በጣም ጥሩ ምግብ ነው እላችኋለሁ። ምን ልላችሁ ፈልጌ ነው፣ እኛ ኢትዮጵያውያን ብዙ ነገሮችን አንጠቀም። በቃ የተለመደ ነገር ነው የምንጠቀመው። እሱ ምንድነው በቃ እንጀራ ብቻ ነው። ለዛ ይመስለኛል እኮ እኛ የሆነ በኢኮኖሚ ዝቅተኛ የሆነው ብዙ ነገሮች እንደዚህ ስለማንጠቀም ይመስለኛል። እና እነሱም እሱ የላም አለ ደግሞ አሁን ልክ እንደዚህ እንደ ፍታየር የሚሰሩ አሁን በውስጥ እየተደረጉ ምናምን ካጅን ውስጥ ከሊጥ ውስጥ እየተደረጉ የሚሰሩ ነገሮች አሉ። አሁን እሱ ራሱ ክረምት ላይ እኛ ጋር በጣም ነው የሚወጣ፣ የምር በጣም ማለት ነው። በጣም ነው የሚወጣ፣ የትም ቦታ ይወጣል። ደግሞ በጣም ያማምራል ቅጠሉ ራሱ ማለት ነው። ግን አይታወቅም ኢትዮጵያ ያነ ምግብነቱ ኢትዮጵያ ውስጥ አይታወቅም። እና በአጭሩ ምን ልላችሁ ፈልጌ ነው ብንሞክረውስ ምን ችግር አለው? እኔ አሁን ከዚህ የምር እሞክራለሁ። ደግሞ ምንም የሚጎዳው ነገር የለም። አንደኛ እዛ የራሳችን ነው። ሁለተኛ ደግሞ በደንብኛ አጥበን ምናምን ስለምናዘጋጀው ምንም የሚጎዳ ነገር የለውም። እና
ወረአናብም ልክ እንደዚህ አሁን ወይን ኢትዮጵያ ፍሬው ነው እንጂ እንደዚህ ቅጠሉ ተጠቅሎ ምናምን አይበላም አይደለ? አይታወቅም። ግን እኛ ማሞከር አለብን። ኢትዮጵያ ስንሄድ የተለመደ ነገር እንጀራ በወጥ ሳይሆን በቃ የተለያዩ ነገሮችን መሞከር እኮ ጥሩ ነው አይደለ? ለምሳሌ በቃ የሆነ ምግብ ቤት እንኳን ብንከፍት አዳዲስ እኛ የምናውቀው ምግብ አሁን ከአረብ ሀገር የተማርነው ብዙዎቻችን አሁን ባለሙያ ነን አይደለ? ራሳችን ነው ምግብ የምናበስልና ብዙ አይነት ምግብ ተምረናል። ጣፋጭን በሉት ኖርማል ምግብን በሉት ብዙ አይነት ምግብ ተምረናል አረብ ሀገር እና ደግሞ ሁሉ ነገር አለ እኮ ኢትዮጵያ። የሚገርማችሁ ግብአቱ እኮ እኛ አጠቃቀሙ ይለያያል እንጂ እኮ ግብአቱ ኢትዮጵያ ሁሉም ነገር አንድ አይነት ነው አለ። ኢትዮጵያም ግን የሚለያየው አሰራሩ ነውና ምግብ ቤት ብንጀምር አንድ አይነት ወይ ሽሮ ቤት ወይ የሆነ ነገር ሳይሆን በቃ ለየት ያለ ነገር ለሰው ማሳየት። ሰው ደግሞ ምንድነው ይሄ አዲስ ነገር ይፈልጋል ታውቃላችሁ? አዲስ ነገር ይፈልጋል፣ አዲስ ነገር መሞከር ይፈልጋልና እኮ አሁን አረብ ሀገር ስንመጣ ምንም ነገር አናቅም፣ ቋንቋ አንችልም፣ የነሱ እንዴት እንደሚኖሩ የነሱን አኗኗር አናቅም፣ የነሱን አመጋገብ አናቅም። በቃ ምንም አናቃቸውም አይደለ? ግን እኛ ሰርተን መለወጥ እንፈልጋለን ስላልን በጭፍኑ መጣን አረብ ሀገር። ከዛን ቋንቋ ቻልን፣ ምግብ መስራት ቻልን፣ በቃ ሁሉን ነገር ቻልን። ልክ እንደነሱ ሆነን መኖር ጀመርን። ስለዚህ አንድ ነገር ደግሞ እኛ የሆነ ነገር ከውስጣችን ካለ ይሄን ነገር እሞክረዋለሁ፣ ይሄን ነገር እሰራዋለሁ ካልን የማይሳካ ነገር የለም እና የሆነ ነገርን መሞከር። አሁን ኢትዮጵያ ሄደን ብዙ ጊዜ የሆነች ትንጥዬ ነገር ስታጋጥመና ምንድነው የምንለው? መልሰን ስደት ነው ሄጄ በቃ እንደዚህ መስራት አለብኝ ነው እና የሆነ ችግርን አንቋቋም። ግን ያንን መሞከር አለብን። ኑሮን መሞከር መቼም እኮ የሰው ልጅ ሁሌም በሰው ጫንቃ አይኖርም አይደለ? ሁሌም በሰው ጫንቃ መኖር አንችልም እና የራሳችን ነገር መጀመር፣ የራሳችን ቢዝነስ እውቀታችን ተጠቅመን የለመድነው ሙያ እኮ በነገራችን ላይ ሙያ ለራስ ነው ይባላል አይደለ? እና ሙያ ካለና ተቀጥረን እንኳን መስራት እንችላለን እኮ ማለት ግዴታ እዚህ አይደለም እኮ ኢትዮጵያ ውስጥ ራሱ ትልልቅ ሆቴሎች አሉና እነሱ ጋር ተቀጥረን መስራት። ተቀጥረን ስንሰራ ምንድነው የምናደርገው? ለምሳሌ ደሞዙ ከዚህ እንደዚህ ላይ ሆን ይችላል። ግን የስራ ልምድ እንወስዳለን። የራሳችን ቢዝነስ ብንጀምር እንዴት መስራት እንዳለብን እናውቃለን። እና አንዳንዴ ተቀጥሮ መስራት በጣም ጥሩ ነው። የምታገኙትን ገቢ ሳይሆን ማሰብ ያለባችሁ እዛ ላይ ገቢ እያገኛችሁ፣ ሁለተኛ ደግሞ ስራ ትማራላችሁ ያለ ክፍያ ሙያ መልመድ ማለት ነው። እና አሁን እንደዛ አላችኋለሁ። ብዙ ጊዜ አሁን ፀጉር ቤት እንደዚህ መጀመር ስንፈልግ እንትን ነው ክፍያ እየከፈልን ነው አይደለ? ለ6 ወርም ሆነ ለ3 ወርም ሆነ ክፍያ እየከፈልን እኛ እንሰለጥናለን አይደለ? ክፍያ እየከፈልን ደግሞ ሰዎቹንም እያገዝናቸው ማለት ለሰዎቹን እንጠቅማቸዋለን። አንደኛ ክፍያ እንከፍላቸዋለን፣ ሁለተኛ ደግሞ የእነሱን ስራ እንሰራላቸዋለን። እኛ መልመድ ስለምንፈልግ የእነሱን ስራ እንሰራላቸዋለን። ማን የሚጠቀም? ሰዎቹ ነው የሚጠቀሙ። ግን እንደዚህ ምግብ ቤት ምናምን ግን 1 አመት ብንሰራ 1 አመት 2 አመት 5 ወር ብንሰራ 2 አይነት ጥቅም ነው የምንጠቀመው። አንደኛ ደሞዝ አለና፣ ሁለተኛ ደግሞ ያለ ክፍያ ተማርን፣ እውቀት አገኘን ማለት ነውና እንደዛ እላችኋለሁ። የምር ፈሪ አንሁን፣ ጠንካራ መሆን አለብን። እንዲሁም እኮ ስደትን ያየች ሴት ጠንካራ ነች አይደለ? እና ጠንካራ መሆን አለብን፣ በራሳችን እግር መቆም አለብን። አሁን ብዙ ጊዜ የብዙዎቻችን ይሄ ምኞት ኢትዮጵያ ገብተን ባል ማግባት ነው አይደለ? ባል ማግባት እኮ ስኬት አይደለም ማለት ባል ማግባት ብቻ ስኬት መሆን የለበትም። እኔ እንደዛ ነው የማምነው። ባል ማግባት ልጅ መውለድ ብቻ ስኬት መሆን የለበትም። እና ብዙዎቻችን እንደ ኢትዮጵያ ምን እናደርጋለን? ያን ሰው በደንብ ስለማሳናቅ በቤተሰብ መጣለን፣ እኛም ተዋወቅ ነው እናገባዋለን። ከዛ በቃ ጥሩ የሆነ ነገር አይኖርም። እና በዛውም እያሳየኋችሁ የቤሩት ገጠር በጣም ነው የሚያምረው። እና በዛውም እያስጎበኛችሁ እና አሁን እኔ እንደዚህ ሁሉም ማወራላችሁ
እኔ ከእናንተ የበለጠ እውቀት ኖሮኝ አይደለም፣ ወይም እኔ ከእናንተ የበለጠ የስራ ልምድ ኖሮኝ አይደለም። ግን ደግሞ እኔ ያየሁትን ነገር ነው የምነግራችሁ። እሺ ያየሁትን ነገር የታዘብኩትን ነገር ነው የምነግራችሁ። እኛ ኢትዮጵያውያን ሲጀመር ኩራተኞች ነን። ምንም ነገር ሳይኖረና እንኮራለን እና ያን አያስፈልግም። ከዚህ ካለንበት ሀገር መማር አለብን። ብዙ ትምህርት መውሰድ አለብን። እዚህ ጥሩ ሰው ሆነን ኢትዮጵያ ስንሄድ ደግሞ እንቀየራለን እና እንደዛ አላችኋለሁ ውዶቼ። አሁን ይሄን ያህል ወረአናት እንትን ብያለሁኝ፣ ቆርጫለሁ። አስተካክዬ ደግሞ በኋላ አሳያችኋለሁ። እሺ ወይኔ ውዶች፣ አሁን ደግሞ እዚህ ውስጥ ገብቻለሁኝ። ባቄላልና ባቄላ ልበላ ገባሁኝ እላችኋለሁ። በጣም ያስፈራል እናንተ። በጣም እንትን ሆኗለኝ። ይሄ ምንድነው አረሙ አድጎ እዩት ምን እንደሚያህል እኔ ወጥ አድርጎኛል። ወይኔ ሸርፈረስና ወጥ አደረገኝ እኮ። ባቄላ በላለሁ ብዬ ቢቀርብኝስ እናንተ ቢቀርብኝስ ባልበላ። አውዳሚ ሆንኩ ልጅ። ደግሞ ብዙ የለውም ተቆርጦ አልቋል። አንዳንድ ነው ያለው አልፎ አልፎ። እናንተ ፍሬው ግን የት ምን እንደሚያህል በጣም ይጣፍጣል ደግሞ። የቤት ፍሬው ምን እንደሚያህል ተመስገን። ከዚህ ጫካ ወጣሁ። እዚህ ጋር ደግሞ በእርግጥ እዚህ የለም ወራአን የወይን ቅጠል። እዚህ ጋር ደግሞ ምንድነው አለ? አተር አለ፣ ግን እንትን የለውም በደንብ ደርቋል። አይበላም፣ እሸት የለውም። ደርቋል። አያችሁ፣ ደርቋል። እና ወዶቼ ቤት ሄጄ ደግሞ አስተካክዬ የቆረጥኩትን ወራና አስተካክዬ አሳያቸዋለሁ።